ሽሮን ልንሰናበታት 1 ሰከንድ ብቻ ነው የቀረን። ታመሰግኑኛላችሁ። እንጀምር። መጀመሪያ ሽንኩርት እንልጣለን እና በጣም የሚገርማችሁ ይሄ ምግብ ከዚህ በፊት የኔ ሾው ላይ ሰርቼው ነበረ፣ ግን አላቀረብኩትም። ግን በቃ በሚዲያ ይለቀቅ በሚለው ተስማምቻለሁ እና ይሄ ምግብ እንዴት ወጪ ቆጣቢ ጊዜ ቆጣቢ እንደሆነ ታዩታላችሁ። በጣም ነው የምትደነቁት በእውነት። ሽንኩርት እናደርጋለን፣ ዘይት፣ በርበሬ፣ ከዛ ውሃ እየጨመርን እናቁላላለን ማለት ነው። ጨው እናደርጋለን። ፍርኖ ዱቄት አይደለም የጤፍ ዱቄት ነው። የጤፍ ዱቄቱን ነው ልክ እንደ ሽሮ አድርገን ነስንሰን የምንጠቀመው። ከዛ ቅቤ እናደርጋለን። እንግዲህ ይሄን የምታዩትን የጤፍ ዱቄት ወጥ የሰራሁት በሚዲያ ስቶቭ ነው። አዲስ ነው ያስገባ ነው። እዚህ ጋር የምታዩቸው ሁለቱ ፕሌቶች በኤሌክትሪክ ነው የሚሰሩት። እንደገና ደግሞ ኦቭኑም በኤሌክትሪክ ነው የሚሰራው። ሁለቱ በርነሮቹ ግን በጋዝ ነው የሚሰሩት ማለት ነው። ሌላ ጊዜ ግን አማራጭ ሲኖር ሁሉም በጋዝ ነው የሚሰራው። በጣም ነው የምወደው። ይሄን የመሰለ ምግብም ሰርቼበታለሁ። ሁላችሁም በየቤታችሁ አስገቡ። አሁን ይሄን እንቀምሳለን ማለት ነው እና ይሄኛው ውሃ ደግሞ በሚዲያ ውሃ ማጣሪያ የተጣራ እንቀምሰዋለን ማለት ነው። ተባረከ ነው። በማርያም ዳጊ እግዚአብሔር ምስክሬ ነው። ቀመስ ማይ ፐርሰናል ፎቶግራፈር ዳጊ ይኸው እሱ ነው። አይጣፍጥም?